ዋትስአፕ ዩቲዩብ ዛሬ ነሐሴ 3 2018 እሁድ ነው። ዛሬ ኳድ ፎከስ ዴይ ነው እና ምን እንደምበላ የማሳያችሁ ይሆናል። ለፕሪ ወርክአውት ቁርሴን ምን እንደምበላ አሳያችኋለሁ። ከጂም በፊት ምን እንደምበላ ማሳያችኋለሁ እና ሁሌም እንደማደርገው የጠዋት ኪሎዬን እለካለሁ። ላሳያችሁ። ላለፉት 10 ሳምንታት ሚኒከት ላይ ነበርኩኝ። ያ ማለት ትንሽ ፋት ሪዲዩስ ለማድረግ ለመቀነስ ምግብ ቀንሼ ፋቲን እየቀነስኩ ነበር ማለት ነው። 90 ኪሎ አካባቢ ነበርኩኝ። አሁን ወደ 86 አካባቢ ሆኛለሁ ማለት ነው። እና አሁን ከሳምንት በፊት ማለትም ከ7 ከ8 ቀን በፊት ሊን በልክ ጀምሬያለሁ። which is ከሜንቴናንስ ላይ ትንሽ ከፍ አድርጌ ማለት ነው። ሞር ኢነርጂ ለማግኘት እና በደንብ ፐርፎርም ለማድረግ ጂም ውስጥ ሊን በልክ ማድረግ ጀምሬያለሁ ማለት ነው። አሁን ያለኝን ኪሎ እናያለን ማለት ነው። እንዳያችሁት ነው። ይሄንን ይመስላል። ኪሎ 86 አካባቢ ሆኛለሁ። ወደ 1 ኪሎ ከምናምን ጨምሬያለሁ። 85.2 አካባቢ ነበርኩኝ ሚኒከቱን ሲጨርስ which is ወደ 5.2 አካባቢ ነበረ የቀነስኩት ከ95 ላይ። ከዛ አሁን ወደ 800 ግራም አካባቢ ጨምሬያለሁ ማለት ነው። ያ ማለት በሳምንት ውስጥ ነው። እቅዴም እንደዛ ነበር። በትክክል እየሄድኩ ነው ብዬ አስባለሁ። ፊቲንግ እንሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ቀጣይ ቪዲዮዬን ሙሉ ቀን የምበላውን ምግብ እያንዳንዱን ብሬክዳውን እያደረግኩ አሳያችኋለሁ ማለት ነው። ዛሬ ምን ያህል ሄቪ እንደምሸከም አብረን እናያለን። የፓንኬካችን ፋይናል ሪዛልት ይመስላል። እንደሚታያችሁ ተስፋ አድርጋለሁ። ካሎሪና ማክሮን አስገባላችኋለሁ። ይሄ የመጀመሪያ ምግቤ ነው። ከዚህ ቀጣይ አንድ ምግብ እበላለሁ ከጂም በፊት፣ ዛሬ በጊዜ ስለምገባ ማለት ነው። ለሌላ ጊዜ 3 በልቼ ነበር የምገባው፣ ዛሬ ግን 2 በልቼ ነው የምገባው፣ ማለትም በጊዜ ነው የምገባውና ከዚህ በኋላ አንድ ምግብ እበላለሁ። ጂም ነው የምንገናኘው ማለት ነው። ኦኬ ወደ ጂም እየሄድኩኝ ነው። ሰዓት የሚታያችሁ ከሆነ እዚህ ጋር 12 ሰዓት እየሆነ ነው ማታ። ዛሬ እሁድ ስለሆነ ኮሜርሻል ጂሞች እንዳለ ዝግ ነው የሚሆኑት። ስለዚህ ሆም ጂም ነው የምንሄደው። ማንም የለም፣ ብቻዬን ነኝ። ሴፍቲ ባር ምናምን ስላለ ችግር የለውም። ቱ ፌሊየር ድረስ ለመሄድ እሞክራለሁ። የቻልኩትን ኤክሰርሳይሶች የቻልኩትን ያህል ሬፒቲሽን በቻልኩት ያክል ዌይት እሰራለሁ። ከዚህ በፊት የሰራሁትን ሆም ጂም ሲሆን የምሰራው ፔንዱለም ስኳት፣ ባርቤል ስኳት እና ፔንዱለም ስኳት፣ ባርቤል ስኳት እና ኤክስቴንሽን ነው። ኮሜርሻል ጂም ሲሆን ደግሞ ባርቤል ስኳት ወይም ፔንዱለም ስኳት ከሁለት አንዱ እና ደግሞ ሌግ ፕረስ እና ኤክስቴንሽን ነው የምሰራው ማለት ነው። ከዚህ በፊት የሰራሁትን እዚህ ጋር አስቀምጥላችኋለሁ፣ ሙሉ ማየት ትችላላችሁ። እና አፑን የምትፈልጉ ሰዎች ኮሜንት ላይ ጻፉልኝ። አፑን እና እንዴት ትራክ ማድረግ እንደሚቻል ምናምን ጽፍላችኋለሁ። እና ግን የሚሰራው ለአይፎን ብቻ ነው። አይፎን ተጠቃሚ ከሆናችሁ እነግራችኋለሁ ማለት ነው። ግን ለአንድሮይድም ሌላ አፕ አለ፣ እሱንም እነግራችኋለሁ ማለት ነው። እየደረስን ነው፣ ስደርስ እንገናኛለን ብዬ አስባለሁ። እዛ ጋር 150 ኪሎአችንን ጭነናል። አሁን ይሄኛውን ኒራፕ ኒስሊፕስ ነበር የማደርገው። ኒስሊፕስ ማለት ያ ጥልቅ የሚለው ማለት ነው። እሱን ነበር የማደርገው፣ ግን ትንሽ ተበላሽቶብኛል እሱ። ስለዚህ ኒራፕ ነው የማደርገው ማለት ነው። የዚህንና የዛኛው ልዩነት ማለት ይሄኛው ብዙ ጊዜ ፓወር ሊፍተሮች ማለትም በጣም ከባባድ ኬጂ ለአንድ ሬፕ የሚያነሱ which is 500 ኪሎ ያቀልላችኋል ማለት ነው። አያቀልላችሁም፣ ግን ያው ይይዝላችኋል እግራችሁን በደንብ። ቀበቶ ብዙ አልጠቀምም፣ ግን ዛሬ ትንሽ ይከብደኝ ይመስለኛል ትንሽ 150። ምክንያቱም ባለፈው ደህና አልነበርኩኝም እና 140 ኪሎ ነው የሰራሁት። ዛሬ 150 ስለሆነ የምሰራው ቀበቶ ብጠቀም ይሻላል ብዬ አስቤ ነው። እና ኮምፈርት የሚነሳኝ ከሆነ እተወዋለሁ። ቅድም እንዳያችሁት ደግሞ እዛ ጋር ሴፍቲ ያለው ፓወር ኬጁ ማለት ነው which is ባርቤል ስኳት ነው። ቱ ፌሊየር ድረስ አይሰራም፣ ግን ኢንኬዝ ቢከብደኝና ብለቀው ወደታች ይዞኝ ሊሄድ አይችልም። ማረፊያ ያለው ማለት ነው እንጂ ኮምፓውንድ ኤክሰርሳይዝ ቱ ፌሊየር ድረስ አይሰራም። በጣም ሪስክ አለው፣ ሊገላችሁም ይችላል። ዴድሊፍት፣ ሾልደር ፕሬስ፣ ቤንች ፕሬስ፣ ስኳት ምናምን ቱ ፌሊየር ድረስ አይሰራም። 1 ወይ 2 ሲቀራችሁ ማቆም ነው። አሁን ወደ ሄቪ ስኳት ቤቢ። ባለፈው ሳምንት የሰራሁትን
የስኳት ሴቶችን አስቀምጥላችኋለሁ። አሁን ከምሰራው ጋር ኮምፔር እናደርጋለን። መጀመሪያውን ሴት 8 ነው የሰራሁት ባለፈው። አሁን 9 ከተቻለም 10 ለማድረግ እንሞክራለን ማለት ነው። let's go let's go baby. Let's go. ሰባት you got 2 more bitch. Let's go. Last one. ሁለት ጨምሬያለሁ ማለት ነው ካለፈው ሳምንት ላይ። አንድ ሳራሳው ልነግራችሁ የምፈልገው ነገር ብዙ ጊዜ የማየው ስህተት ስኳት ስትሰሩ ልክ እንደዚህ ስትነሱ እንደዚህ ነው የምትነሱት which is ስኳት አይደለም፣ ያ ጉድ ሞርኒንግ ነው which is ልክ እንደዚህ የሚሰራው ኤክሰርሳይዝ ማለት ነው። ጉድ ሞርኒንግ ነው እየሰራችሁ ያላችሁት። ስለዚህ ስኳት መስራት የምትፈልጉ ከሆነ ይሄኛውን በተቻላችሁት መጠን ወዳችሁን ታይት በማድረግ በዚህ ልክ ብቻ ነው ዝቅ ማለት ያለባችሁ። ደም ብድግ እንጂ እንደዚህ ተጎንብሳችሁ የምታነሱ ከሆነ እንደነገርኳችሁ ለወር ባካችሁ ነው የሚሰራው እና ጫናም ይኖረዋል። ስለዚህ ፎከሳችሁ ኳድራችሁ ላይ ብቻ ይሁን። ሰባት 2 more. Last. 1 more. You got this. Gotcha. So አሁን ፔንዱለም ስኳታችን ልንሰራ ነው። ኳዲ ኦልሬዲ ፋቲግድ ሆኗል። ሁለት ሴት ነው የምሰራው ፔንዱለም ስኳት እና ዋናው ፔንዱለም ስኳትን የምወደው ጀስት ፌል ባደርግም ማሽን ስለሆነ ምንም አልሆንም። እንደ ስኳት እና እንደ ሌሎች ኤክሰርሳይሶች እንደ ቅድም እንደነገርኳችሁ እንደ ኮምፓውንድ ኤክሰርሳይሶች አይጎዳኝም። እኔ ላይ የሚወድቅ ነገር አይደለም። እዛ ጋር አመጣ ያለው እዛ ጋር ቁሜ መውጣት እችላለሁ። ስለዚህ ቱ ፌል ድረስ ነው የምሰራው። ዋናው ቅዲ አሁን ላይ ኮንስታንት ቴንሽን እንዲኖረው ነው። ማለትም ጀስት ወስዳለሁ መልሳለሁ፣ ማረፍ አይኖረውም እስከማቆም ድረስ ማለት ነው። ሜቢ 2 ሪፒቴሽን መጨረሻ ላይ ልሰራ እችላለሁ አቁሜ ማለት ነው። ከምተወው 2 ሪፒቴሽን ልሰራ እችላለሁ ሜቢ። ካልሆነ ግን ሙሉውን ኮንስታንት ቴንሽን ነው ልሰራ የሚችለው ማለት ነው። let's go.
ኤክስቴንሽን የመጨረሻ ኤክሰርሳይሳችን ላይ ደርሰናል። አሁን ኤክስቴንሽን አይ ሚን ሌግ ስኳት ሙሉን ኦቨርኦል ኳድ ዲቨሎፕመንት ላይ ነው የሚጠቅመው። ፔንዱለም ስኳት ደግሞ አይሶሌት አድርጎ ኳዳችንን በደንብ ያሰራልናል። ኤክስቴንሽን ደግሞ መሀልኛውን በዚህ በኩል ኢሬክተስ ፌሞረስ የሚባለውን የሊጋችንን ክፍል በደንብ ያሰራልናል። ኦፍኮርስ ቫስተስ ላተራሊስ፣ ቫስተስ ሚዲያሊስ የሚባለውንም ሁሉንም ያሰራልናል። ግን ስፔሻሊ በደንብ የሚያሰራልን ኢሬክተስ ፌሞረስ የሚባለውን የመሀልኛውን እግራችንን ነው ማለት ነው። እና ቅድም የረሳሁት አንድ ነግራችሁ የምፈልገው ቲፕ ስኳት ስትሰሩ ስፔሻሊ ሌግ ዴይ ላይ እግራችሁ ሙሉ ለሙሉ መሬት መርገጥ ስላለበት ቀጥ ያለ ጫማ ካላችሁ ጥሩ፣ ለስኳት ተብሎ የሚዘጋጀው ልክ እዚህ ጋር ትንሽ ሊቤት የሚያደርገው እሱ ካላችሁ ጥሩ። እሱ ከሌላችሁ ደግሞ ኦልስታር፣ ኦልስታርም ከሌላችሁ ግን ልክ እንደኔ በባዶ እግር ብትሆኑ የተሻለ ይመስለኛል። ጀስት በባዶ እግር ብትሆኑ ሙሉ ለሙሉ መሬቱን ታገኙታላችሁ። በደንብ ረግጣችሁ ትሰራላችሁ ማለት ነው። ካልሆነ ብዙ ጊዜ እኔም አደጋ ደርሶብኝ ስለሚያውቅ ነው ይሄን እየነገርኳቸው ያለሁት። እዛ ላይ ጥንቃቄ መውሰድ ይኖርባቸዋል። ፒስ ኦኬ፣ እንዳያችሁ ቶም ጂም ነው ዛሬ የሰራ ነው። እቅዴ ከዚህ በኋላ በሳምንት ለ3 ቀን ያክል ዩቲዩብ ቪዲዮ መስራት ነው። ምን ልሰራላችሁ እንደምትፈልጉ ኮሜንት ላይ ጻፉልኝ። አባውት ሰፕሊመንትስ፣ አባውት ፉል ዴይ ኦፍ ኢቲንግ፣ ልክ እንደ ዛሬው ኤክሰርሳይዝ ጀስት አርም ዴይ፣ ሾልደር ዴይ፣ ሃምስትሪንግ ዴይ፣ ፑሽ ፑል ዴይ ምናምን፣ ስለ ኤክሰርሳይዝ ሴሌክሽንስ ብቻ ስለምትፈልጉት ኮሜንት ላይ ጻፉልኝ እና እስከዚህ ድረስ እያያችን ከሆነ ደግሞ አመሰግናለሁ በጣም። ሰብስክራይብ ማድረጋችሁን እንዳትረሱ። ፒስ አውት።